አገራቸው አይኖርም ነበር። አገር አንድ ነው። ሃይማኖታቸው ተው እንጂ ህይወቱ እንዲያስተምረን ስለፈለኩ ነው ያመጣው፣ ዝም ብዬ አይደለም። አሁን የምንለው የኛ ቋንቋ ስለሆነ ነው። ቅዱሳን ቋንቋ ስለማይሰራ አሁን የምንለው እኛ የምንገፋፋበትና የምንበላላበት የሆነው አገሬ፣ አገሩ፣ አገሯ እየተባባልን የምንባባለው በክርስትና ጊዜያዊ ድንኳን ታውቃላችሁ? ድንኳን ጥቅሙ ምንድን ነው? ድንኳን ለስንት ዓመት ነው ድንኳን የሚሰራው? ለስንት ዓመት? እሺ ሳምንት አይሞላም። ድንኳን ዕድሜ ደግሞ ሳምንት ባይሞላ ነው ማለት ነው። ስንት ግፋ ቢል 7 ቀን አለ አይደል? 7 ቀን ድንኳን ሊጣል ይችላል። 7 ቀን 3 ቀን እነዚህ የመሰሉ ናቸው። ከዛ በኋላ ድንኳን አገልግሎት የለውም። ምድራዊ ቤታችንም ይኸው ነው እንግዲህ። ይሄኛ የምንጣላበት መሬት የኔ ነው፣ የአያቴ ነው፣ የቅድመ አያቴ ነው፣ የምኔ ነው፣ የምንጥሴ ነው፣ የክብር ጥሶ ነው የምንለው ሁሉ ባዶ እጃችንን መጣን፣ ባዶ እጃችን እንሄዳለን። የምንጣላበት ሁሉ ነገር ትተነው የምንሄደው ይሄ እውነት ነው። ከኖርን ስንት ዓመት ነው የምንኖረው ብለናል? በዚህ ምድር ላይ 100 ዓመት አንኖርም። ተመልከቱ። 100 ቅድም መምህር አበክረው ሲናገሩ የነበረ ነበር። ሰው መርሳት የሌለበት አንድ ነገር አለ ብለው ነበር። ምንድነው እሱ? ሞት የሚባልን ነገር መያዝ። ዛሬ ሞትን ለምንድን ነው ያነሱት መምህሩ? ዛሬ አባታችን የአቡነ ገብረ መንፈስ ቅዱስ የእረፍት ቀናቸው ስለሆነ ነው። ስለዚህ አሁን እንደው ሲመርቁ እንደሚሉ ታውቃላችሁ? ተዘክሮ ሞትን፣ ፈሪሃ መለኮትን፣ አክብሮ ሰንበትን ያሳድርባችሁ ይላል። ተዘክሮ ሞትን ማለት ነው። ሞትን ማሰብ መፍራት ማለት ነው። እንደ ሞትን ማሰብ ሞትን ማይሞት አለ ከእናንተ መካከል አለ? የማይሞት ካለ ሁላችን ምንድነን ማለት ነው? ሟች ነው። የተሰጠንን እድሜ እንኖራለን። እግዚአብሔር የሰጠንን እድሜ በዚች ምድር ላይ ኑሩ ያለንን እድሜ እንኖራለን። ከዛ በኋላ ግን ማናችንም አንኖርም። ትናንት ብዙ የምናውቃቸው ደጋግ አባቶቻችን፣ ደጋግ እናቶቻችን፣ ደጋግ እህቶቻችን አሁን ከኛ ጋራ የሉም። አሉ? የሉም። ደጋግ ብቻ አይደለም፣ በእኛ አእምሮ ከፈጣሪ ጋር ያላቸው ግንኙነት ፈጣሪ ያውቃል። በእኛ አእምሮ ግን ክፉዎች የምንላቸው ለአካባቢው ለቦታው እንዲህ ናቸው የምንላቸው ሰዎችም አልኖሩባትም፣ ትተዋት ሄዱ። ጨካኞች የምንላቸው የተስገበገቡ በጣም ብዙዎችን ያስለቀሱ ብዙ ሀብት ሰብስበው የያዙ የሰውን ቀምተው የያዙትም ሁሉ አሉ? የሉ። ሁሉም የለም። እኛም ዛሬ ያለን ነገ የለንም። ስለዚህ ያያችሁ አይደለ? በሌለንበት በሌለን በእኛ ባይደለ ቦታና ስፍራ እኛ ግን እንጣላለን ነው። የዛሬው መልእክት ጥሩ መልእክት ስለሆነ ነው። የኔ ትልቁ መልእክት ሁል ጊዜ ይሄ ነው። ክርስትና ይሄንን ሲይዝ ነው ክርስቲያን ነኝ ማለት የምንችለው ማለት ነው። በትክክለኛ ክርስቲያኖች ለመባል ከዚህ ክፉ አባዜ መውጣት አለብን። ከዚህ ክፉ መንፈስ መውጣት ስላለብን ነው። እንግዲያ ትናንት የኖሩት አባቶቻችን ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን ጨምሮ ሕይወታቸውና ኑሯቸው ከምድራዊ ሀገር ጋር አይደለም።
የምድራዊ ሀገር የነሱ አይደለም። እኔና እናንተ ግን ሀገራችን ወዴት ነው? የት ነው ሀገራችን? ተው አሁን እዚህ ያለነው በሙሉ ሀገራችን የት ነው? መቼም ሁላችሁም ጌዴኦ ነው አትሉኝ ማለት የት ነው? ግማሾቻችሁ ልትቆጥሩልኝ እንዳይሆን ግማሹ ከሰሜን እስከ ደቡብ ልትቆጥሩልኝ እንዳይሆን ከሆነ እሱ አይደለም ሀገራችን። ሀገራችን ያለው በሰማይ ነው። ስፍራ አዘጋጅላችኋለሁ የተባልነው በሰማይ ነው። ይሄ ጊዜያዊ እንድንኖር ነው። እስከምንኖር እንድንኖር፣ አልምተን እንድንኖር፣ ሰርተን እንድንኖር፣ እስከዛ ድረስ ለቁመተ ስጋችን የሚያስፈልገንን ምግብ ሰርተን አግኝተን እንድንኖር የተሰጠን ምድር እንጂ የምንጣላበት ወይም ደግሞ ለዘላለም የምንኖርበት ምድራችን አይደለም። ስለዚህ የጻድቁ አባታችንን ተመልከቱ። እንደ ዛሬ ቢሆን ዛሬ ላይ ተገኝተው ቢሆን ውጣልን ከሀገራችን ብለን እናባራቸው ነበር አይመስላችሁም? በዛሬ ጊዜ ተገኝተው ቢሆን ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ እንቀበላቸው ይመስላችኋል? ምን እናደርጋቸው ነው የሚመስላችሁ? ውጡልን ማለታችን አይቀርም ነበር። እውነቴን ነው የምላችሁ። ግን የእሳቸው ሀገር የምንላቸው ሰዎች አያውቋቸውም። ይገርማቸው አያውቋቸውም። የት ነው የኖሩት? ኢትዮጵያ ነው የኖሩት። በግብፅ አይታወቁም። ይልቁኑ ግብፅ ደግሞ የሚታወቁት ማን እንደሆነ ታውቃላችሁ? ጻድቁ አባታችን አቡነ ተክለ ሃይማኖት ናቸው። በግብፅ ደግሞ የሚታወቁት ጻድቁ አባታችን አቡነ ተክለ ሃይማኖት ደግሞ የት ናቸው? ኢትዮጵያዊ ናቸው። ተመልከቱ። ደግሞ እዛ ደግሞ የሚታወቁት በደንብ ደግሞ የሚታወቁት ነው ግብፅ ነው። ሙሴ ጸሊም የሚባሉ አሉ። እኛም አሁን እያወቅናቸው የመጣናቸው ኢትዮጵያዊ ናቸው። ግን የሚታወቁት በደንብ ጽድቃቸው የት ነው ብትሉ ግብፅ ነው። ይኸውላችሁ ይሄ ነው እውነተኛ ክርስትና። ከክርስትና ጋር የተያዘ ብቻ ከክርስቶስ ጋር የተያዘ ብቻ ሌላ ነገር የለውም። በስተጀርባው ምንም የለው። ጀርባው ላይ ምንም የለው። ይሄ ነው የሚባል የተለጠፈ ነገር የለው። የዚህ ዘር ነኝ፣ የዚህ ዘር ነኝ፣ የዚህ እንትን ነኝ፣ የመኳንንት ዘር ነኝ፣ የዚህ ዘር ነኝ፣ የዚህ ምናምን የሚባል ወሬ የለም። በቤተ ክርስቲያን ቋንቋ፣ በቅዱሳን ቋንቋ የለም። በመጽሐፍ ቅዱስ ቋንቋ የለም። ታዲያ አንዳንድ ጊዜ ዘራችንና ጽድቃችን ይመሳሰልብናል። ይሄ ልክ ነው ብላችሁ ታምናላችሁ? አይደለም፣ አይደለም። የክርስትና እንትን አይደለም። ይሄን ብዙ ጊዜ ማወራው ለምን እንደሆነ ታውቃላችሁ? ወቅታዊ ስለሆነ ነው። ይሄ እስከሚመለስ እናወራለን በደንብ አድርገን ወደ ልባችን እስክንመለስ ድረስ ዕለት ዕለት ማውራት ካለብን ነው። ጆሮአችን ላይ ሁሌ መጥቶ እንዲያቃጭል ማውራት ያለብን ይሄ ነው። አልባሌ ነገሩ ስንገኝ ክርስትናችን ቀድሞ በጆሮአችን እንዲመጣና ሽኩ እንዲለን ነው። ዘረኝነት የቤተ ክርስቲያን ቋንቋ አይደለም። አስረግጬ እነግራችኋለሁ። ምንም ብትሉ ከቤተ መቅደሱ እስከ ምዕመኑ ያላችሁትን ነው የምናገረው። ዘረኝነት የቤተ ክርስቲያን ቋንቋ ነው ወይ? አይደለም፣ አይደለም። እውነታው ግን ይሄው እንደምታዩት የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ሕይወት ያስተምረናል። የአቡነ ገብረ መንፈስ ቅዱስ ሕይወት ብቻ ሳይሆን የአቡነ ገብረ መንፈስ ቅዱስ በሚኖሩበት ዘመን ያሉ የኢትዮጵያውያን ሕይወት ይሄን ያስተምረናል፣ ይነግረናል። ጻድቁ አባታችን ሲኖሩ እዚህ በምንድን ነው የኖሩት? በክርስትናቸው ብቻ ነው የኖሩት። ህዝቡ የተቀበላቸው በምንድን ነው? በክርስትናቸው ነው የተቀበላቸው። በመልክ ይመስላችኋል? አይደለም፣ የለም፣ አይደለም። ክርስትና ነው። ወልድ ዋህድ ብለው ማመናቸው ነው። እኔ ክርስቶስ ነኝ ብሎ ማመናቸው ነው። ከዛም ውጪ ለዚህ ህዝብ ነው 100 ዓመት በሙሉ በባህር ላይ ቆመው የጸለዩት። ለተወለድኩበት ሀገር ያላሉ ገብቷቸዋል። ለተወለድኩበት ሀገር አይደለም ያሉት። ለየትኛው ነው ግን ሲጸልዩ የነበሩት? ለኢትዮጵያ።
የኢትዮጵያን ሕዝብ ማርልኝ። ገድላቸውን ስታነብ